እንዴት ናችሁ የተወደዳችሁ የያያቲው ቤተሰቦች እንዲሁም ለመጀመሪያ ጊዜ ወደዚህ ቻናል ብቅ ያላችሁ ተመልካቾች በሙሉ እንኳን በሰላም መጣችሁልን እያልኩኝ ዛሬ በጣም ወሳኝ የሆነ ሰበር ዜና በተለያዩ የዓለም ሚዲያዎችም ይሄ እንደ ሰበር ዜና ተደርጎ የቀረበ ነው። በተለይ ደግሞ በሳውዲ አረቢያ ብዙ ዜጎቻቸው እዛ የሚሰሩ እንበልና የህንድ የመሳሰለው አካባቢ ያሉ ሚዲያዎችም በሰፊው ዘግበውት ብዙ ሰዎች የተመለከቱት ጉዳይ ነው። ይሄውም ደግሞ ሳውዲ አረቢያ የካፋላ ስርዓትን ማስቀረቷ ነው። ይህ የካፋላ ስርዓት ምን ነበረ? አሁን በመቅረቱ ምን አይነት ጥቅሞችን ምን ያክል ሰዎች ያገኛሉ እና እነዚህ ለውጦች ምንድናቸው? እንዴት ነው ሊተገበር የታሰበው የሚለውን አቀርብላችኋለሁ። ይህንን ሁሉ ማለት ነው። በድጋሚ እንኳን ደህና መጣችሁ። አዳዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ሁኑ። ቪዲዮን ሼር በማድረግም አብራችሁን እንድትሆኑ፣ ላይክ በማድረግ አብራችሁን እንድትሆኑ ጠይቃለሁ። አሁን ወደ ጉዳዩ ልግባ። እንግዲህ ሳውዲ ውስጥ ከ13 ሚሊዮን በላይ የውጭ ሀገር ዜጎች እንዳሉ ነው አሁን ይሄ ዜና አብሮ ይዞት የወጣው ማለት ነው። እና ወሳኝ የሆነው ዜና ምንድን ነው? በሳውዲ አረቢያ ለረዥም ዓመታት ሲሰራበት የነበረው የካፋላ ስርዓት እንዲወገድ በህግ ተወስኖ እንዲወገድ ተደርጓል ማለት ነው። ይሄ ማለት ትልቅ ትርጉም ያለው ትልቅ ለውጥ የሚያመጣ ውሳኔ ነው ተብሏል። እዛ የምትኖሩ ደግሞ እዚህ ላይ የተነሱና በዜናው የተዘገቡ ነገሮች እንዴት እንደሆኑ እናንተስ ምን አይነት ለውጥ እያያችሁ ነው የሚለውን ነገር ታካፍሉናላችሁ ማለት ነው። እያንዳንዱ ሰራተኛ ከአሰሪው ጋር አሰሪው እንደ ስፖንሰር ወይም ደግሞ እንደ ተያያዥን በለው እናንተ ልታብራሩልን ትችላላችሁ። ግን እንደ አሰሪው ብዙ ነገሮችን የሰራተኛውን ብዙ ነገሮች መቆጣጠር የሚችልበት፣ በሌላ አነጋገር በሰራተኛውና በመንግስት መካከል ሆኖ እንደ ድልድይ ሆኖ አሰሪው ብዙ ነገሮችን የሚይዝበት የሰራተኛውን ወይም የሚቆጣጠርበት ካለሱ ፍቃድ የማይደረጉ የነበሩ ነገሮች ያሉበት አሰራር ነው። በአዳዲሱ አሁን ይሄ የካፋላ ስርዓት በመቅረቱ 3 ወሳኝ ለውጦች ይኖራሉ። አንደኛው ወሳኝ ለውጥ ምንድን ነው? ሰራተኞች አንድ ቦታ የሄዱበትን ኮንትራት ከጨረሱ በኋላ ያንን ኮንትራት ሲጨርሱ ሌሎች ስራዎችን በራሳቸው የመቀየር መብት ይሰጣቸዋል። ያ ማለት ምንድን ነው? ከአሰሪዎቻቸው ድጋፍም ሆነ ፍቃድም ውጪ የእነሱ ፍቃድ ሳያስፈልጋቸው ያንን የሄዱበትን ኮንትራት ሲጨርሱ ማለት ነው። ያንን ሲጨርሱ የሚቀጥለውን ምን አይነት ስራ ልፈልግ የሚለውን የማንም ድጋፍ ሳያስፈልጋቸው የቀጣሪው ሳያስፈልጋቸው ስራ መቀየር ይችላሉ። አንዱ ትልቅ ለውጥ ይሄ ነው የሚለው። ሁለተኛው ደግሞ ከሳውዲ የመውጫና ዳግም የመመለሻ ቪዛ መልቲፕል ኢንትሪ ቪዛ የሚባለው ማለት ነው። በሌላም ሀገር ከአንድ ሀገር ውስጥ ከገባን በኋላ ከዛ ሀገር መውጣት ከዛም ተመልሰን መግባት። ለምሳሌ እንበልና አንድ ኢትዮጵያዊ እዛ የሚሰራ ሰው ሳውዲ የሚሰራ ሰው ወደ ኢትዮጵያ መሄድ ቢያስፈልገው ለጊዜያዊ ጉዳይ ወጥቶ መመለስ ሊፈልግ ይችላል። ይህንን ለማድረግ ከአገር የመውጫና የመመለሻ ቪዛን ለማግኘት መጀመሪያ በአሰሪው ፍቃድና ከአሰሪው በሚያገኘው ድጋፍ የምንበለው ወይም ደግሞ ፍቃድ ወይም በእሱ አመልካችነት ወይ ከነዚህ በአንዱ በሆነው አሰራር ይሄድ ከነበረ አሁን ያ ሳያስፈልገው ማመልከት ይችላል። እንደፈለገ ተነስቶ መሄድ መመለስ ይችላል። ቪዛ ሳይኖረው ማለት ሳይሆን ያንን ማመልከት ይችላል። ቀጥታ ለመንግስት ማመልከት ይችላል። አሰሪው እዚህ ላይ ምንም አይነት የአሰሪው አስተዋጽኦ ሳያስፈልግ ይህንን ቪዛ በቀጥታ ከመንግስት ማመልከት ይችላል፣ ራሱ ሰራተኛው ማለት ነው። ሶስተኛው ደግሞ ከሀገር መውጣት ሲፈልግ ሙሉ ለሙሉ ሳውዲ አረቢያን ጥዬ ወደ ሀገሬ መሄድ እፈልጋለሁ ካለ አንድ ሰው ማሳወቅ ያለበትን ያክል ጊዜ ቀደም ብሎ አሳውቆ በራሱ መሄድ ይችላል ማለት ነው። ስለዚህ አንደኛ ኮንትራቱን ከጨረሰ በኋላ ስራ መቀየር ይችላል። ሁለተኛ ከሳውዲ የመውጫና ዳግም የመግቢያ ቪዛ በግሉ ማመልከት ይችላል፣ የአሰሪው ድጋፍና ፍቃድ ሳያስፈልገው። ሶስተኛ ከሳውዲ አረቢያ ሙሉ ለሙሉ ለቅቄ እወጣለሁ፣ ወደ ሀገሬ እሄዳለሁ፣ በቋሚነት አልመለስም ብሎ የሚፈልግ ሰውም ካለ የአሰሪው ድጋፍና ፍቃድ ሳያስፈልገው ቀድሞ መስጠት ያለበትን ቀደም ብሎ ማሳወቅ ያለበትን አሳውቆ መሄድ ይችላል ማለት ነው የሚለው። እነዚህ ወሳኝ የሆኑ አዳዲሶቹ አሰራሮች የሚያመጧቸው ለውጦችና ለሰራተኞች የሚሰጡት ጥቅም እንደሆነ ነው እየተናገረ ያለው ማለት ነው። ይሄ በጣም በርካታ አይነት ጥቅም ይኖረዋል ለሰራተኛው እዛው ላለው ሰው ማለት ነው። ይኸውም ደግሞ ምንድን ነው የሚለው? አዲሱ አሰራር ለሰራተኞች በርከት ያለ ጥቅም ይኖረዋል ይላል። ሁሉም አይነት ስራ የሚሰሩ ዜጎች ዜግነታቸው ምንም ይሁን ምንም
ልዩነት ሳይደረግባቸው የስራቸው ክብር እውቅና ተሰጥቶት በዛ መልኩ መስተናገድ እንዳለባቸው ያለንን አመለካከት የሚያሳይ ነው የሚል ነጥብ እዚህ ውስጥ አካተዋል ማለት ነው። ማሻሻያው ሰፊ ስለሆነ የሰው ሀብት ሚኒስቴሩ የሳውዲ አረቢያ የሰው ሀብት ሚኒስቴር የመብት ጥሰቶች እንዳይፈጸምባቸው በሰራተኞች ላይ ወይም ደግሞ የመብት ጥሰት የሚፈጸምባቸው ከሆነ እንዴት አድርገው ያንን ሪፖርት ማድረግ ወይም ማሳወቅ ለመንግስት ይችላሉ የሚለውን የግንዛቤ ማስጨበጫዎችና የስልክ መስመሮችን ጀምሯል ይላል። ይሄን አሁን እናንተ እዛው ያላችሁ በተለይ ይሄ እውነት ተጀምሯል ወይ? ለምሳሌ እንዲህ አይነት ነገር ከደረሰባችሁ ለመንግስት አሳውቁ፣ በዚህ ቁጥሮች የመብት ጥሰቶች ካጋጠሟችሁ ለዚህ የመንግስት አካል አሳውቁ የሚሉ እንደዚህ አይነት መረጃ ሰጥተዋችኋል ወይ? እስቲ እናንተ ንገሩን። አሁን እንደዚህ አድርገናል ጀምረናል የሚል ነገር ነው ያለው። ሌላው ደግሞ በርካታ ዜጎቻቸው በሳውዲ አረቢያ የሚኖሩ ለምሳሌ ህንድ፣ ፓኪስታን፣ ፊሊፒንስ፣ ባንግላዴሽ የመሳሰሉ አገሮች የሁለትዮሽ የትብብር ውል ከሳውዲ አረቢያ ጋር ተፈራርመዋል ይላል። ይህንን ትብብር ውጤታማ ሆኗል አልሆነም ለማለትም ራሱ ይሄ አሁን የወጣው ነገር ለመከታተልም ይረዳል ይላሉ። ከዚህ አኳያ ኢትዮጵያስ እንደዚህ አይነት ስምምነት አድርጋለች ወይ? የምታውቁትን ይህንንም ልታካፍሉን ትችላላችሁ ማለት ነው። እዚህ ጋር የካፋላ ስርዓት በመሰረዙ በሳውዲ አረቢያና በስደተኛው መካከል በሳውዲ አረቢያ አሰሪዎችና በስደተኛ የሚሉት ለመስራት የሄደው ሰው ጋር ያለው ግንኙነት አሁን እንዲቀየር ያደርገዋል ይለዋል። ከምን ከጥገኝነት ወደ አጋርነት። መጀመሪያ ሰራተኞች በካፋላ ስርዓት ያሰሪው ጥገኛ ወይም ያሰሪው ፍቃድ ላይ የተመሰረተ አኗኗር ነበር የሚኖሩት። አሁን ግን መብታቸው ቢጓደል አሰሪያቸው ተጠያቂ የሚሆንበት ከዛ ከጥገኝነት ተባብረው ወይም በአጋርነት የሚኖሩበት አይነት አሰራር እንዲሆን ለውጥ ያደርጋል ይላል። ይህን ለውጥ ያመጣል። ይኸውም ደግሞ የህግ ለውጥ ማድረጋችን ብቻ ሳይሆን ለሰዎች ክብርም ያለንን ሊሰሩልን የመጡ ሰዎችንን ያለንን ክብር የምናሳይበት ነው ይላል እና እዚህ ጋር ከዳማም የሆስፒታል ጽዳት ሰራተኞች ይላል። ዳማም ማለት እዛ የሚታወቅ ሆስፒታል ነው። እኔ አላውቀውም። እዚህ ላይ ያለውን ነው እያነበብኩ። አባባሌም ላይ ከተሳሳትኩኝ ትነግሩኛላችሁ ትክክለኛው ምን እንደሆነ። ግን እዚህ ላይ ምንድን ነው የሚለው? ከዳማም የሆስፒታል ጽዳት ሰራተኛ ጀምሮ እስከ ሪያድ መሐንዲስ ድረስ ያለውን እያንዳንዱ ሰራተኛ ለሳውዲ አረቢያ የሚያደርገው አስተዋጽኦ አስፈላጊ እንደሆነ እውቅና አገሪቷ የምትሰጥበት ነው። መብቶቻቸውም መከበራቸውና በሰብአዊነት መያዛቸው አስፈላጊነት እንዳለው እንደምናምን መግለጫ መንገዳችን ነው። ይህንን አዲስ ህግ ያመጣ ነው ይላል። በዚህ እንግዲህ 13 ሚሊዮን የሚሆኑ ሰዎች በዚህ ጉዳይ ታሪካዊ ለውጥ ይመጣላቸዋል ነው የሚለው። 13 ሚሊዮን የሚሆኑ ሳውዲ አረቢያ ውስጥ የሚሰሩ የሌላ ሀገር ዜጎችን መብት የሚያስከብር ነው የሚለው። ከዚህ ውስጥ ደግሞ 2.6 ሚሊዮን የሚሆኑት የህንድ ዜጎች እንደሆኑ ይናገራል። እነዚህ እንግዲህ ዜጎችን አዲሶቹ መብት ማዕቀፋቸው ምን ማለት እንደሆኑ የመብት ጥሰት ከደረሰባቸው እንዲያሳውቁ ከካፋላ በኋላ ያለው ሁኔታ እንዴት መካሄድ እንዳለበት በተለይም በቤት ውስጥና በግንባታ ስራ በተለያየ ስራ ያሉ ሰዎችን የጥገኝነት ህይወት የሌለው የስራ ህይወት የሚጀምሩበት መጀመሪያ ነው ይላል ማለት ነው እና ይህም ደግሞ ከዚህ በኋላ ለረዥም ጊዜ በተያዘው እቅድ መሰረት የውጭ ዜጎች ክፍያዎቻቸው የመኖሪያ ፈቃዳቸውን እንዲሁም ደግሞ ለረዥም ጊዜ ተረጋግተው መኖር የሚችሉበትን ሁኔታ የሚፈጥር ነው ይላል እና ቅድም እንዳልነው በመጨረሻ ዋናዎቹ ለውጦች ምንድናቸው? ስራ የመቀየር መብት፣ አሁን ያለንን ውል ስንጨርስ ያላሰሪ ፍቃድ ወደ ሌላ ስራ የመቀየር ግን ያለንን ውል ስንጨርስ ነው። ሁለተኛ የመውጫ የመግቢያ ቪዛዎችን በራሳችን ቀጥታ ከመንግስት የመጠየቅ የማመልከት መብት ካለ አሰሪው ጣልቃ ገብነት። ከዛም ደግሞ የመጨረሻው ከዚህ ሀገር መውጣት አለብኝ ስንል መውጣት የምንችልበት አካሄድ ይፈጥርልናል ነው የሚለው። ይሄ ሁሉ ተደምሮ ግልጽነት እንዲኖረው አሰራሩ ደግሞ በዲጂታል ወይም ደግሞ በድረገጽ በሌላ ሰው አማካኝነት ሳይሆን በድረገጽ በቀጥታ ማመልከት የሚችሉበት እድል ነው የፈጠረው ማለት ነው። ይሄም ምን ይሆናል? በቀጥታ ከመንግስት ጋር ማመልከቻቸውን ማስገባት እንዲችሉ ይረዳል ነው። እዚህ ጋር ያለውን የተዘገበውን ዜና ነው እኔ ያቀረብኩላችሁ። እናንተ ደግሞ የምትኖሩት እዛ ያላችሁ እውነታው የምታውቁት እናንተ ስለሆናችሁ እዚህ የተባለው ነገር እውነት ነው ወይ፣ ተጀመረ የተባሉት ነገሮችስ እውነት ተጀምረዋል የሚለውን እናንተም በኮመንት ያለውን ነገር እንድታካፍሉ እየጠየቅኩኝ ላይክ፣ ሰብስክራይብ እና ሼር በማድረግ ከኛ ጋር ሆኑ።
አሁንም ያያ ቲዩብ እናንተን የሚጠቅም ነገር ወደ እናንተ ማድረሱን ይቀጥላል። መልካም ጊዜ ይሁንላችሁ። ሰላም ሁኑልን። ቻው